ይሄ ማ ታሪክ ነው? ቆይ ተረጋጊ። እንትን ኢየሱስ ተወልዶ ምናምን ኦኬ ይዞ ኢየሱስ መወለድ ሰዎች ሰባ ሰገል ገበዝ ወርቅ ለንግስናው ነው። ዕጣን አምላክ ስለሆነ ከርቤ ለሞቱ። ይሄ ታሪክ የማን ነው? እንትን ነው የበግ እንትን ነው የበግ እንትን ብርድ እንደሚመጣ ምናምን ምንድን ነው የሚታየው? የበግ እንትና ፎጣ ነገር ነው ኦር የበግ ፀጉር አለ። እሺ ከዛ ውሃ ታጥቦ ከአጥንት የሚያነሳ ነው። እሺ የበግ ፀጉር አለ፣ እርጥብ ነው። ደርሳችኋል እኮ ኦሬዲ። የማታይ የታረደው ኖ አይደለም። የዳዊት እንትና ይሄ ነበር ወንድሙን ቢያታለው ያዕቆብ አይደለም ብራዘሩ ነው። እሺ ዙሪያው ላይ ያለው መሬት ደረቅ ነው። እርጥብ የሆነው የበጉ ፀጉር ብቻ ነው። ለንገር የጌዲዮን ታሪክ ነበር። ይሄ ማ ታሪክ? ሩት እንትምን ስንዴ ይሄ ማ ታሪክ ነው? ይሄ ካንያን እና ቆይ ሴትዮዋ እንትና ሲያቃጥሉ ምናምን ቀይ እንትና አድርጋ ያተረፈችው ማለት ስለደበቀቻቸው። እሺ ማን ቅድም በአምስቱ ሴቶች ተጠርታ ነበረ። እሺ እንትን እቺ ማናት ስሟ? ቴማር ስማ አይደለች። እሺ ማን ነው ስሟ? ራብ ነው። እሺ ይሄ ታሪክ የማን? ይሄ ውሃ ውስጥ እንትና ኤልያስ አይደለም። መፍለጫ ማያ ውስጥ ከቶ ኤልሳ ኤልያስ ይሄ ማ ታሪክ? አይደል ኢስራኤል ነው ሙሉ የደረቀ አጥንታ አጥንቱ የደረቀ ነው፣ ግን ሌላም እንደሚታየው ጎልያድ ይሄ ማ ታሪክ ነው? ጴጥሮስ ክርስቶስን ሲከዳ ያው ዶሮ ዶሮ ጊዜውን እየጠበቀ ነው ልጁ